አገር ቤት ከመግባትሽ በፊት ማሟላት ያለብሽ 3 ነገሮች። ሰላም ውድ የቲጂ ተከታታዮች በሙሉ እንደምን አላችሁ? በያላችሁበት ሰላማችሁ በዘት ይበለልኝ። የ21 ቀኑ የለውጥ ፈተናችን 18ኛው ቀን ላይ ደርሰናል። ትላንት ተስፋ መቁረጥን ስለማሸነፍ አውርተናል። ዛሬ ደግሞ ወሳኝ ወደ ሆነው ተግባር እንገባለን። ብዙዎቻችሁ አገር ቤት መግባት እፈልጋለሁ ትላላችሁ። ነገር ግን ዝም ብሎ መግባት ብቻ ሳይሆን ተዘጋጅቶ መግባት ይሻላል። ዛሬ አውሮፕላን ውስጥ ከመግባታችሁ በፊት ማሟላት ያለባችሁ 3 ዋና ነገሮችን እንነጋገራለን። አብራችሁን ቆዩ። አገር ቤት እንደገባሽ ወዲያውኑ ስራ ላታገኝ ትችላለሽ። ስለዚህ ቢያንስ ለ6 ወር ያህል የሚሆንሽን የመኖሪያና የምግብ ወጪ ለብቻሽ ማስቀመጥ አለብሽ። ይህ በሰላም እንድታስቢና በሰው እጅ ላይ እንዳትወድቂ ያግዝሻል። ሁለተኛው የመጀመሪያ ቢዝነስ እቅድ። ስትገቢ የምትሰሪው ነገር ግልጽ ይሁን። ዝም ብለሽ ገብተሽ ምን ልስራ ብለሽ አትጠይቂ። ስደት ላይ እያለሽ ያጠናሽውን የመረጥሽውን ቢዝነስ ሊኖርሽ ይገባል። ትንሽም ቢሆን የት እንደምትጀምሪ እወቂ። ከዛ ለሁሉም ነገር ቀላል ይሆንልሻል። ሶስተኛ የማህበራዊ ትስስር ዝግጅት። ከገባሽ በኋላ ብቻሽን አትሁኚ። በአሁኑ ሰዓት አገር ቤት ያሉት አንቺን የምትተማመኝባቸው ቤተሰቦችሽ ወይም ጥሩ ጓደኛ ቢኖርሽ ይቀልሻል። እንዲህም ልትሰሪው ከምትፈልጊው ስራ ጋር ግንኙነት ያላቸው ሰዎች በስልክና በሶሻል ሚዲያ መቅረብ ጀምሪ። መረጃ ካለሽ መንገዱ ይቀልልሻል። ሌላኛውና ማጠቃለያውን ከመነጋገራችን በፊት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ማጠር ያለች ግጥም ይዤላችሁ መጥቻለሁ። ባዶ እጅን መግባት ትርፉ ጸጸት ነው። ዛሬ መሮጣችሁ ለነገ ህልማችሁ ድንገት ብታጡ እንኳ ፈራጅ እንዳይበዛባችሁ ነቃ ደንገጥ በሉ። የመውጫ መፍትሄ ይሁን ሁሌም መንገዳችሁ። የነገውን ኑሮ ዛሬውን አስታውሱ። አሁን መመለስ ብቻ አይደለም ዋናው ቁም ነገሩ። እንደ ክብርሽ መኖር ነው ሲታሰብ ሀገሩ። መጀመሪያ ስንቅሽን ለ6 ወራት ይሁን ያቺ አንዲቷ ወርሽ። መጀመሪያ ስንቅሽ አንዲት ወሯ ይሁን ያቺ አንዲቷ ወርሽ። የመኖሪያሽ ዋስትና የሰው እጅ እንዳያይ አይንሽ። ስራ እስከሚመቻች አንገትሽን ቀና አድርገሽ እንደምንም ቆጠቤ ለቀን መከታ እንዲሆንሽ። እጅጉን ሲከፋሽ አንስተሽ እጅግ ስትጠቀሚበት ዛሬውኑ ያዢ አጥብቀሽ እርገጪ። ነገ ቢጨልምብሽ ይሆናል ወጪሽ፣ ይሸፍናል ስምሽ። በመቀጠል ደግሞ ቢዝነስን እወቂ። ምን ልስራ እያልሽ መሬት አትድቀሽ፣ መሬት ትድመቂ። ጥናትሽን ቀጥይ። አሁን ያለሽ ከመዳም ቤት ሆነሽ ቤት ጋር እንደምትጀምሪ ግልጽ ይሆናል በልብሽ። ግልጽ ይሁን በልብሽ። የቱ ጋር እንደምትጀምሪ ግልጽ ይሁን በልብሽ። ሰው ካለሽ ይቆምልሻል፣ ይከፈታል ደጁ። በእምነት አይደል ወይ የሰው ልጅ ሰጁ። መረጃ ነው መክፈቻው ለስኬት ዋስትና። መንገዱ የመውጫው መፍትሄ መፍለቂያና ሀይቁ። ትክክለኛውን ጓደኛና ቤተሰብ ለይተሽ በስልክና በሚዲያ ቀድመሽ መስመሩን ዘርግተሽ ተራመጅ ወደፊት ጭንቀትን አራግፈሽ። ስደት ያንገላታን ያደከመን ይብቃን። በእውቀትና በቅድ ይሁን መመለሻሽ። ቀና የመውጫው መፍትሄ የክብርሽ ሚስጥር ነው። ዛሬ ከቀደምሹ ነገ ስኬትሽ ነው። ዛሬ ካስቀደምሹ ነገ ስኬትሽ ነው። የመውጫው መፍትሄ የመንገዱ ሚስጥር፣ የዓላማ ጥረት፣ የስኬት መሰላል። ስደት ጥምዝምዙ እስካልነቃን ድረስ ብዙ ነው መዘዙ። ድንገት ከፈዘዙ ራስን ያሳጣል ይቀጫል ባጭሩ። መኖር ሳይጀምሩ ብዙ ነው ሚስጥሩ፣ ረቂቅ ነው። ስደት የሚለው ስም ለሰው ልጅ መቅጫ ነው። የሰው ሀገር አሉት ስሙን አሳንሰው፣ ችለው ካላለፉት መዘዙ ትልቅ ነው። ትልቁ ኩራት ግን ሰው ሀገሩ ላይ ነው። ህልሙ ረጅም ነው። አርቀን ካሰብን
መፍትሄው በእጁ ነው። አርቀን ካሰብን መፍትሄው ከእጅ ነው። ውድ ቤተሰቦች አገር ቤት ስትገቡ ወይም አገር ቤት መግባት ፍርሃት ሳይሆን ናፍቆትና ስኬት ሊሆን የሚችለው ዝግጁ ስትሆኑ ነው። ዛሬ አንድ ጥያቄ ልጠይቃችሁ። እናንተ አገር ቤት ስትገቡ ምን ለመስራት ያቀዳችሁትን ኮሜንት ላይ አጋሩኝ። ነገ ደግሞ 19 ቀን ላይ በሌላ ርዕስ እንገናኛለን። ውድ ቤተሰቦች መልካምና ውብ ቀን ተመኘውላችሁ። ወዳችኋለሁ። መልካም